يا شهر الغفران أهلا يا شهر التوبة أهلا 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 يا رمضان أهلا أهلا يا رمضان يا شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة አንድ ነገር ላሰማችሁና የራሴን አስተሳሰብ ልንገራችሁ። ያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና እኔ ግን አንድ ነገር ልንገራችሁ። ኦኬ መቼም ይሄ ሰው የተናገረው ነገር ትክክል ነው የምትሉ ከሆነ በእውነት ነው የምላችሁ ከሱ ያልተናነሳችሁ ሰዎች ናችሁ። በጣም ያሳዝናል። ስንት የተራበ፣ ስንት የታመመ፣ ስንት የተቸገረ፣ ስንት የወደቀ፣ ስንት ነገር እያለ ረሱል መሐመድን በዚህ ሰዓት አንስቶ በጾም ሰዓት እንደው እንደ አጀንዳ አድርጎ ማውራት ምንድነው ትርጉሙ? ንገሩኝ እስቲ ንገሩኝ። ራሳችሁ እንደው ራሳችሁ እኔን ሳትናገሩ ለምን ይሄ ሰውዬ ያልጠራውን ያልደረሰበትን ረሱል መሐመድን አንስቶ ትሸማቀቁበታላችሁ? ምናምን እንኳን አይደለም ሙስሊሞች ዓለም ሁሉ የማይሸማቀቅበት ነገር ነው። እኛ እኮ ያስተሳሰብ ችግር ስላለብን ነው እንጂ ኢየሱስን በለው አላህን በለው ክርስቶስን በለው ጋድን በለው ምንም በለው ፈጣሪ አንድ ነው፣ ስሙ ነው። ኮሙናኮ እቶም አስላም ሪኻ ከምዚ ዓላማ ናይ ሳሬት ኢና ሓፍተይ ኣነ ሕጂ ጓል ሓወቦይ ሰብኣያ ወዲሳዊ ሰንዓፈያ ትቕመጥ ዘላ ኣብ ሰንዓፈያ ትቕመጥ ሰብኣያ ኣብኡ እዩ በቃ ሳሆ እዩ ሓወይ ኣስላማ እዩ ከማ ኸዳ ናይጀርያ ክምርዓዋ ደሊኻ ሓፍተይ ናይጀርያ ጋና ኣፍጋኒስታን ፓኪስታን ሓፍተይ ክብርቲ እያ ዝዓርከይ ወይ ሓፍተይ تاج على الرأس يا تاج كماكم حفتي كماكم جي حفتكم جيركم قلت لنا غير كا حفتي برتي يا حفتي اقباطا زرقحه ميديا تمصنيا انت مصيا مقنعتا غيرا كمزي ندتاتا مسيلا صبوق زربا صبوق تمرتيات حفتي ناي سكس تتمرايت مصنيا بخمزي دو بناي انقرعوب دو بناي غلي ايتبلني حفتي كبرتي قال كبرانيا حنت اسلاميتي تراي عقراي تمصنيا تراي اي تمصنيا مقنعتنا نادي مريم يا تمثل حفتي كتمثل حفتي نادي مريم يا تمثل هادي مريم عقراي راينا تسيل سقم زمصخمو اتسقم تمصوسيلي لك حفتي كداي تقبر مقنعتا غيرا كمزي مقنعت كتصبق الله ريخمو مره عقرا فلفل اي تبليني حفتي مقنعتا ريخمو مقنعت حفتي ريخمو أي تقنا عندك نقول تقدرني حق تزارات تقنا هذا تقنا حفتي كنا درجاتشوالن بلوسين ناقر سما بزوي ኢትዮጵያውያን ሙስሊሞች ደግሞ ነሺዳ በማቀናበር እንደማይሸማቀቁ ለማሳየት ይሞክራሉ። ነሺዳ ስለማይፈቀድ ብተውት። ሁለተኛው መልእክቴ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም የሚሸማቀቅ አንድ ሙስሊም የለም። ምክንያት ደግሞ ፍጹም ስለሆኑ ስተት በማይሰራ ሰውና ስተት ባሌለበት ሰው የሚሸማቀቅ የዛ ሰው ተከታይ ሊኖር አይችልም። ረሱል ሰለላሁ ዐለይሂ ወሰለም ፍጹም የሆኑ የአላህ ሱብሓነሁ ወተዓላ መልእክተኛ ናቸው። ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ አያችሁ፣ መጅሊሱን ተቆጣጥረውታል። ወሃቢዮቹ ፍርድ ቤቱን ተቆጣጥረውታል። ስርዓተ መንግስቱን ተቆጣጥረውታል። የደህንነት መስሪያ ቤቱ ዋነኛ የግራኛ አህመድ ዘር አለብኝ የሚለው ሬድዋን ሁሴን ነው። እስልምና ምድሪቷ ሁሉ ትጥለቀለቃለች የምትለው ሙፈሪያት ካሚል ናት። አብይ አህመድን የምታውቁት ነው። ዳግማዊ ግራኛ አህመድ ነው። ምክትሉ እስላም ነው። አዎ ታንኩም ባንኩም የነሱ ነው። ፔንቴና እስላም ነው አሁን የያዘው። ስለዚህ ልትከስ ትችላለህ፣ ልታስር ትችላለህ። አንድ እፎይን ነው ብታጠፉት ብትገድሉት ቤተ ክርስቲያኒቷ ምንም እንደናንተ አሁን እንደዚህ እንቅስቃሴ አታደርግም። ምክንያቱም ሽባ የሆኑ እንኳን ለእንደዚህ አይነት መልስ ሊሰጡ ይቅርና ምንም ውስጥ አደጋው 5 ኪሎ ሲደርስ ነው ጥቁር ልበሱ ውጡ አድኑን የሚሉት። ጉሮሯቸው ሲያዝ እንጀራቸው ጉሮሯቸው እምነት ሃይማኖት የሚታያቸው የኛዎቹ 5 ኪሎ ሲደረስ ነው 24 ሰዓት ቴሌቪዥን ላይ ተጥደው ጥቁር እንልበስ እናልቅስ የሚሉት። ከዛ አካባቢ ምንም ላታገኙ ትችላላችሁ። ነገር ግን የተነሳው ህዝብ የተነሳው ማዕበል
እንዲህ በማስፈራራት የሚቆም አይደለም። አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ስሙ፣ ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። አያችሁ፣ ተመልከቱ። ይሄ አሁን መስጊድ ውስጥ ነው ቅስቀሳው የሚቀሰቅሰው። የምታዩት ነው የምታዩት አቡበከር የሚባል ነው። ይሄ ድልብ ዋሃቢ ወያኔ እጁን አስራ ስታስለፈልፈው የነበረው ምን ሊሰሩ እንዳቀዱ ምን እንደሆኑ እንዳየ ሽንቱን እየሸና ሲያወራ የነበረ ማለት ነው። ዛሬ አብይ አህመድ አምጥቶ ከአፈር አንስቶት ስልጣን ሰጥቶት ወገኖቹ ወሎና አርጎባ ዛ ያልቅበታል፣ በኦሮሞ ሰራዊት ያልቅበታል። እቺን እንጀራ ሰጥተውት መኪና እየቀየረ 4-5 ሚስት እያገባ እንዲኖር አድርገውታል። አሁን በቃ መናገር ይችላል። በየትኛው መድረክ ላይ እነ ዳንኤል ክብረት ምንም እየጠሩ እስልምናውን በተለይ አማራው እንዲያደነዝዝላቸው ያደርጉታል። ከዛ መጥቶ አፉን ይከፍታል። ከኋላ እንኳን የተጻፈው እንደምትመለከቱት ከኋላ እንኳን የተጻፈው መስጊድ ውስጥ በላቲን ነው። እሱ አማራ ነው እንግዲህ የደሴ ሰው ነው፣ ግን በላቲን የተጻፈው